ሰላም ጋይስ እንዴት ናችሁ? እንኳን ደህና መጣችሁ ወደ ኢንላይት ሾው። ዛሬ ቀን 5 ሞላን። that's amazing guys, thank you so much ይሄን ጆርኒ ፎሎ እያደረጋችሁ ስላላችሁ። ይሄ ቪዲዮ ታይትሉ ላይ እንዳያችሁት ባላችሁ ነገር ስለመጀመር ነው። every single ነገር ምድር ላይ ያለው የሚጀምረው በዘር ነው። ምንም አይነት ነገር በህይወታችሁ ላይ ቪዥን ሲታያችሁ የሚታያችሁ ኢንድ ጎሉ ነው፣ ግን የሚሰጣችሁ ዘር ነው። በጣም ብዙ ኢንፎርሜሽን ሰብስባችኋል። በጣም ብዙ የሚያስፈልጋችሁን ኢንፎርሜሽን ሰብስባችኋል። ማን ጋር መሄድ እንዳለባችሁ ታውቃላችሁ። ያ ይበቃችኋል። ከዚህ በላይ ኢንፎርሜሽን አትሰብስቡ። በቃ ጀምሩ። ያን ነው እግዚአብሔር የሚላችሁ ያለው በዚህ ሰዓት። አሁን ባላችሁ ነገር ጀምሩ። የሰጠኋችሁ ዘር በቂ ነው እያለ ያለው። ብዙ ጊዜ የመጨረሻው ፋይናል ሪዛልቱን ስለሆነ ቀድመን የምናየው ከመጀመራችን በፊት አውርደን በዘር ሌቭል መጀመር ይከብደናል። ግን ሁሉም ነገር በዘር ነው የሚጀምረው። ዛሬ ባላችሁ ነገር እንድትጀምሩ ላሳያችሁ ነው የመጣሁት። እግዚአብሔር ዘር ነው የሚሰጠው። ሐሳብም ዘር ነው። ልባችሁ ላይ ሲቀመጥ ምንም ነገር ዘር ነው የሚቀመጠው። ስለ ጠቅላይ ሚኒስትር ዶክተር አብይ ታሪኩን ላንሳላችሁ። እሱ ከዚህ በፊት ሼር እንዳደረገን ሁሌም ቢሆን ልጅ እያለ እናቱ ንጉስ እንደሚሆን ትነግረው ነበረ። ነገር ግን በዛ ሰዓት ምንም ስለ ንግስና የሚታይ ምንም አይነት ነገር አልነበረም። ጠቅላይ ሚኒስትር ከመሆኑ በፊት አሁን ያለውን ሪዛልት ድሮ እናቱ ስትነግረው የነበረው ነገር ነው። ግን ወደ ኋላ ተመልሰን በዛ ስቴጅ ላይ ስናይ በሱ ሳይዝ ምንም የሚታይ ነገር አልነበረም። ስለዚህ ከዛ ተነስቶ ባንድ አይደለም ጠቅላይ ሚኒስትር የሆነው። ትምህርት ቤት ጨርሶ መማር ነበረበት። ወታደር መሆን ነበረበት። በወታደር ቤት ውስጥ ብዙ አይነት ነገር አሳልፈ ይመስለኛል። ከዛ ቀጥታ ወደ ስልጣን አልመጣም። በሚኒስተር ደረጃም አገልግሏል። ከዛ ብዙ ነገር የምናውቀው ነገር ካሳለፈ በኋላ ነው ጠቅላይ ሚኒስትር የሆነው። ይሄንን ያነሳውላችሁ ትንሽ የሚመስል ነገር ያላችሁ ነገር ምንድነው? በሱ ነገር እንድትጀምሩ እግዚአብሔር ይፈልጋል። ኦኬ፣ ምንም አትጠብቁ። እንድትጠብቁ ሳይሆን የሚፈልገው እግዚአብሔር እንድትጀምሩ ነው የሚፈልገው። እስቲ ገበሬን ቼክ አድርጉ። ገበሬዎች ማለት ነው ያንን ሁሉ ማሳ የሚያርሱት ዘር ይዘው ነው እንጂ ምርት ይዘው አይደለም። አርሰው ባዶ መሬት ላይ ምንም የማይታይ መሬት ላይ ዝናብ ሳይመጣ አርሰው ምናምን የሚዘጋጁት አንደኛ ዝናብ ይመጣል ብለው ነው የሚዘጋጁት። ላይመጣም እኮ ይችላል፣ ግን ይመጣል ብለው ነው ከወቅቱ ቀድሞ ነው የሚዘጋጁት። ከዛ ደግሞ ያላቸውን ዘር ነው አፈር ውስጥ የሚከቱት። ከዛ ምንም ሪዛልት አያዩም። ዝናቡም ዘንቦ ወዲህ ማለት ነው። ከዛ ዝናብ ይዘንባል። ከዛ ነው ዘሩ ማደግ የሚጀምረው። በህይወታችሁ ላይ አሁን ያላችሁ ምንድነው? ኦኬ፣ ገንዘብ መስራት ነው የምትፈልጉት? በእርግጠኝነት እጃችሁ ላይ የሆነ ነገር አለ። ምንድነው እጃችሁ ላይ ያለው? አሁን በዛ ነገር መጀመር አለባችሁ። የዛኔና የዛኔ ብቻ ነው እግዚአብሔር ወዳየላችሁ ወደ ትልቅ ወዳያችሁት ቪዥን ጋር መድረስ የምትችሉት ማለት ነው። ካለበለዚያ it's going to be ትልቅ ቪዥን or dream ሌላ ሰው በትንሹ ይጀምርና ከ3 ከ4 አመት በኋላ እናንተ የምትፈልጉት ሪዛልት ጋር ይደርሳል ማለት ነው። ምን ልላችሁ ፈልጌ ነው? ቪዥናችሁን ለመጀመር ትልቅ ነገር አትፈልጉ። ባላችሁ ነገር ጀምሩ። ልብስ ዲዛይነር ነው መሆን የምትፈልጉ? ማሽን ምናምን እስኪገዛላችሁ ሱቅ ለመከራየት ምናምን አይደለም ማሰብ ያለባችሁ። ስኬች ማድረግ ጀምሩ በወረቀትና በእርሳስ። የዛኔ ነው እንትን ማለት መቀየር የምትጀምሩት። ሚውዚክ ነው የምትሰሩት? ሙዚቃ መስራት ነው የምትወዱት? ኦኬ፣ የግድ መሳሪያው ሊኖራችሁ አይገባም። ቤተክርስቲያን ሙዚቃ ቤት ሄዳችሁ ቮለንቲር አድርጉ። የምር መሳሪያ እስኪኖራችሁ እስክትቀርጹ አትጠብቁ። ሄዳችሁ ቮለንቲር አድርጉ። ባለው ነገር እዛ ሄዳችሁ ቅረጹ ራሳችሁን። ከዛ የሆነ ፕላትፎርም ፍሪ የሆኑ ፕላትፎርም ላይ ሚውዚካችሁን ሼር ማድረግ ጀምሩ። ካለበለዚያ ቁጭ ብላችሁ በቂ አይደለም ወይንም ያለኝ ነገር በቂ አይደለም ብላችሁ የምታስቡ ከሆነ አትጀምሩትም። ካልጀመራችሁት ደግሞ የምታዩትን ያንን ሪዛልት አድጎ አታዩትም። ምክንያቱም ስላልተዘራ ማለት ነው። ስለዚህ መዝራት አለባችሁ። ጌታ ኢየሱስ ክርስቶስም ባይብል ላይ እንደሚያወራ ስለ እምነት እንኳን ሲያወራ የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ
ነው ያለው። ኢቭን እምነት እንኳን ማለት ነው እምነት ትልቁ አይደለም እንዲኖር ጌታ የሚጠብቀው ማለት ነው። ሰናፍጭ ራሱ እቺ መታከል ነች። ከሳም ላይ ቅንጣት ትንሽዬ ማለት ነው እሷ ብትኖራችሁ ነው ያለው። ያ ምን ሊል ፈልገው ነው? ኤቭሪ ነገር ያላችሁ በዘር ሌቭል ነው ያላችሁ። ዙሪያችሁን ዞር ብላችሁ ተመልከቱ። ምንድነው አሁን በእጃችሁ ላይ ያለው ልትሰሩ ከምትፈልጉት ነገር ጋር ዲዛይር ከምታረጉት ነገር ጋር መጀመር የምትችሉበት ትንሽ የሚመስል ነገር እጃችሁ ላይ ያለው ምንድነው? ቤታችሁ ውስጥ እዛው ያላችሁበት ጋር ማለት ነው። ግራንድ ሆኖ መጀመር የለበትም። ባላችሁ በዘር ነው መጀመር ያለባችሁ እና አሁን ነው መጀመር ያለባችሁ። አንቺ እኮ አታውቂም፣ አንቺ እኮ ምን እንዳለ አታውቂም፣ እንደዛ ቀላል አድርገሽ ነው ወይ የምታወሪው? እንደዛ ቀላልማ አይደለም። ለሰው የማይቻል ነገር ሁሉ ለእግዚአብሔር ይቻላል። ባላችሁ ዘር የማታምኑ ከሆነ ዛፉን ዘር ሆና ሲድ ሌቭል ላይ ዛፉን ማየት ማትችሉ ከሆነ ዛፉን ቁጭ ብላችሁ አይበቅልላችሁም። ስለዚህ እግዚአብሔር እያላችሁ ያለው ላሳየኋችሁ ቪዥን ልባችሁ ላይ ለሞላው ሐሳብ የሰጠዋችሁ ዘር ነው። በዘሩ ምን ታደርጋላችሁ ነው። ከዚህ በላይ ባይዘይስ እግዚአብሔር ሆይ ምናምን ያላችሁ አጨቅጭቁት እግዚአብሔርን። እግዚአብሔር ዘር ነው የሚሰጠው። እግዚአብሔር ዛፍ አይሰጥም። ፈርኒቸር ቤት ከሆነ መስራት የምትፈልጉት ዛፍ ነው የሚሰጣችሁ። ኦኬ፣ ወይንም የዛፍ የሚሆን ችግኝ ነው የሚሰጣችሁ። እሱን አብቅላችሁ ዛፍ አድርጋችሁ ቆርጣችሁ አለስልሳችሁ ፈርኒቸር ማድረግ የናንተና የናንተ ኃላፊነት ነው። የእውነቴን ነው የምላችሁ። ስለዚህ አሁን ባላችሁ ነገር ታማኝነት ያስፈልጋል። አሁን ባላችሁ ነገር አብራችሁ ነው ማደግ ያለባችሁ። ስለዚህ ዛሬ ይሄን ነው ልነግራችሁ የመጣሁት። ያላችሁ ነገር ትንሽ ስለመሰላችሁ ኤክስ አድርጋችሁ እንዳታስቡት። ተረታችሁኛ? ያያችሁት ነገር ትልቁ ነገር ዛፍ ፍሬያማ የሆነውን ዛፍ ስላያችሁት ያላችሁ ዘር ያንን ማትደርስ እንዳይመስላችሁ። የተሰጣችሁን ዘር አክብራችሁ መትከል አለባችሁ። ትንሽ ቢመስልም ያ ነው በቂ ማለት ነው። ዘራችሁን ሳይዟን አትዩት። መሆን የምትችልበትን ሌቭል አስቡ። ትንሽዬ ዘር ውስጧ ላይ ብዙ ዛፎችን ይዛለች። እነሱ የሚበቅሉት ዛፎች ውስጥ ደግሞ በጣም ብዙ ፍሬዎችን መያዝ ይችላሉ። እያንዳንዱ የሚያፈሩት ፍሬ ውስጥ ደግሞ ብዙ ዛፍ መሆን የሚችል ኢንፊኒት የሆነ ፖሲቢሊቲ አለ። ስለዚህ ዛሬ ባላችሁ ሌቭል ላይ ይሄ አይሆንም፣ ይሄ ትንሽ ነው፣ የኔ በቂ አይደለም የምትሏቸው ዘር ውስጥ እነዛ ፖቴንሻሎች አሉ። ዛሬ ዛፍ ሆኖ ፍሬያማ ሆኖ ስላላያችሁ አትጣሉት። ሌላ አንድ ነገር ደግሞ አንድ ፍሬ የሚበቅልበት ጊዜ የተለያየ ነው። ቲማቲም አይ ቲንክ 3-4 ወር ይደርሳል አይደለ? የቡና ፍሬ ደግሞ 5 ዓመት ነው የሚፈጀው። ጓደኛችሁ የሆነ ነገር ጀምሮ ፋሚሊ፣ ጓደኛ whatever በ3 ወር ፍሬያማ መሆን ስለጀመረ የናንተ በ3 ወር ፍሬ ካላፈራ የኔ በ3 ወር ስላላፈራ ብላችሁ ነቅላችሁ አትጣሉት ኦር አባንደን አትተውት። ለምን? የዚህኛው በአጭር ጊዜ ቢሆንም የሚደርሰው ብሩ ያነሰ ነው። በቡናው ግን 5 ዓመት ቢሆንም የሚፈጀው ፍሬ ለማፍራት አንዴ ከበቀለ በኋላ ፍሬ ማፍራት ከጀመረ በኋላ 10 ጊዜ መትከል አይጠበቅባችሁም። የቲማቲም ግን በየ3 ወሩ ነው መትከል የሚጠበቅባችሁ። ምን ልላችሁ ፈልጌ ነው የናንተ ጀርኒ እና የሌላ ሰው ጀርኒ በጣም የተለያየ ነው። ስለዚህ የራሳችሁ ሌን ላይ የራሳችሁን ፎከስ አድርጋችሁ መሄድ ነው ያለባችሁ። ከሚስተር ኤክስ ጋር የናንተን ህይወት መንገድ ኮምፔር አታርጉ። በቃ የራሳችሁ የተጠራችሁበት መንገድ አለ። ከዛ ሰውዬ ትምህርት የምትማሩትን ተማሩ። ፌመስ ከሆነችሁ ከእንትና እዚህ ላይ የምታዩት ከጓደኛችሁ ከፋሚሊ እዩ። ግን እነሱም የራሳቸውን ህይወት ነው እየኖሩ ያሉት። እናንተም ደግሞ የራሳችሁን ህይወት የራሳችሁን ኑሮ ነው እየኖራችሁ ያላችሁት። የሆነ ሰው የነገረኝን ምሳሌ ልንገራችሁ።
200 ሜትር 100 ሜትር ሩጫ አይታችሁ እንደሆነ ቀድሞ በገባ ብቻ ሳይሆን መስመሩን ጠብቆ በገባም ጭምር ነው ሽልማት የሚያገኙ። 200 ሜትር ላይ ታችሁ ከሆነ የሚሳለፍበት መንገድ 8 ቁጥር ከሁሉም የቀደመ አድቫንቴጅ ያለው ይመስላል፣ ግን እኩል ርቀት ላይ ነው ያለው ማለት ነው። ሶ በላይፋችሁ በራሳችሁ መስመር አጠገባችሁ ያለውን ሰው ኮምፔር አታርጉ። በራሳችሁ መስመር በራሳችሁ ፍጥነት ሂዱ። የዛኔ ነው ትክክለኛውን ሽልማት የምታገኙት። ጊዜያችሁ አሁን ነው ለመጀመር። the best time ዛሬ ነው። ትናንት አልፏል። ዛሬ is the best time ለመጀመር። ወዳችኋለሁ ጋይስ፣ በእውነት በጣም ነው የምወዳችሁ። በጣም አመሰግናለሁ ስላያችሁ። hopefully ይሄ ቪዲዮ ጠቅማችኋል። ከጠቀማችሁ ንገሩኝ። I love you guys። ነገ እንገናኛለን። ባይ